ሰላም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬ አንድ ለእኔ የጠቀመኝን ነገር ለእናንተ ላጋራችሁ ብዬ ነው። ምንድነው? የፀጉር ሳሙና ነው። አብዛኞቻችን ፀጉራችን ላይ ትኩረት ስለማናደርግ ነው እንጂ የማይቀየር ነገር የለም። እኔ ለፀጉሬ ያለኝ ነገር በጣም የተለየ ነው። ማርያምን ለፀጉሬ ያልሞከርኩትም ነገር የለም። በጣም ብዙ ነገር ነው የምጠቀመው። ለውጡ ግን በጣም የተለየ ነው። ማርያምን ፀጉሬ በጣም የተለየ ነው። የዛሬ 4 ዓመት የነበረ ፀጉሬና አሁን ብለጥ ብላችሁ ታዩታላችሁ። ለውጡ በጣም እንትን ነው እና በዙሪያ ያሉ ሰዎች ደግሞ የሚያውቁኝ ያውቁኛል። ማለት ፀጉሬ ላይ በጣም እንከባከባለሁ እና ምንድነው ዛሬ ያመጣሁላችሁ ይሄ ሳሙና ለእኔ የጠቀመኝን ለእናንተ ከጠቀማችሁ ብዬ ነው። ለእኔ በጣም ተመችቶኛል። አማዞን ላይ አለ፣ ኑንም ላይ አለ፣ ቲሞ እና ሺኤል ላይ ምናምን ያለው ግን ፌክ ነው፣ ኦሪጂናል አይደለም። እሺ ይሄ አማዞን ላይ ነው። ከ60 ብር ጀምሮ አለ። 94 ብር ነው ምናምን ነው እኔ የገዛሁት ማለት ነው። በጣም ቆንጆ ሳሙና። ፀጉሬ ምናምን እንደዚህ ይነቃቀል ነበረ። ይሄ ግንባሬ ራሱ ይሄ ቤቢ ሄር የሚባል እሱ ራሱ እንትን በጣም ይወጣልኝ ፀጉር ብታወት በጣም አሪፍ ነው እና ይሄ ሳሙና ተጠቀሙት። በጣም ቆንጆ ሳሙና ነው። ፀጉራችሁን ደግሞ እንዴት አድርጎ ጽድት እንደሚያደርገው ብታው ማርያምን እኔ በጣም ነው የተመቸኝ፣ በጣም ነው የወደድኩት። እና አማዞን ላይ ነው የምታገኙት እና ኑንም ላይ አለ። ግን ቲሞ ላይ እና ሺኤል ላይ ያለው ትክክለኛ ሳሙና አይደለም፣ ፌክ ነው። ሲቀጥል ደግሞ የሆነ እንትን አለው ሳሙናው ሲመጣ ማለት ነው። ይሄ እንትኑ አለው። ይሄ ካለው ኦሪጂናል ሳሙና ነው። ይሄ ከሌለው ግን እንትን ነው። ሆኖም ግን በተመሳሳይ ስሪት የሚሰሩ አሉ እና ተጠንቀቁ፣ እንደዚህ አይነት እንትን ማለት ነው። እና ሴቶች ተጠቀሙት፣ በጣም ቆንጆ ነው። ማርያምን ጽድት ያለ ሳሙና በቃ ፀጉራችሁ እንዴት እንደሚያጸዳው። በዛ ላይ ደግሞ በቃ ለሚነቃቀል ፀጉር እኔ በጣም ተመችቶኛል። ሲጀምር በጣም ቆንጆ ሳሙና ነው። ለማስታወቂያ ምናምን አይደለም እና ተጠቀሙት። ለእኔ የጠቀመኝን ነው። ፀጉራችሁ አይነቃቀልም። በዛ ላይ ደግሞ በየሳምንቱም መታጠብ ትችላላችሁ። እኔ ግን በየ3 ቀን ምናምን በዛ ነው የምታጠበው ፀጉሬን። እናንተ ግን በየሳምንቱም በምትታጠቡ ዞሮ ታጠቡ። ከዛ ግን ከታጠባችሁ በኋላ በዚህ ሳሙና ከታጠባችሁ በኋላ ማለት ነው ቅባት መቀባት አለባችሁ ወዲያው ማለት ፀጉራችሁ እንዳለ ከታጠባችሁት በኋላ ትመሰክራላችሁ። ማርያምን እንትን ነው የሚለው ምንድነው የሆነ ፀጉራችሁ በቃ ጽድት ነው የሚለው፣ ግን የሆነ ቅባት ነገር ያስፈልገዋል ፀጉራችሁ ማለት ነው። እና በቆንጆ ሳሙና ነው፣ ተጠቀሙት ውዶችዬ።